የዛሬ ጓደኛ የውሸት ኪስ እያዩ ጠጋ ኪስ እያዩ ሸሸት ይላል ያገሬ ሰው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶችዬ። እንግዲህ ሰሙ ዩቱብና ሱምያን እማያቅ የለም። እንግዲህ ለሱምያ ከባድ ውለታ የዋለችላት ሰሙ ዩቱብ ታቋታላችሁ ብዬ ገምታለሁ። ማታቋት የላችሁም ማለት ነው። እና ሀዩን ቡኒ ነው ስሟ አስራ እስከ ማስገረፍ ድረስ ሽንታቸው እስከሚያመልጣቸው ድረስ ያደረገችው እንግዲህ ሰሙ ዩቱብ ናት ማለት ነው። ያ ሁላ ሆኖ ሱምያ በጣም ደስ ብሏት ማለት ነው። እውነት ለመናገር እንደዚህ ሰው የሚወደኝ ያለ አይመስለኝም። እዚህ ደረጃ ያደረሽኝ አንቺ ነሽ፣ የተባበርሽኝም አንቺ ነሽ። መቼም ልከዳሽ አልችልም። አንቺ ሀዩን እንደዚህ ያረግሽልኝ እንግዲህ ሰይድ ጋር ታረቂ ብለሽ ታልሽኝ። አንቺ ሰኢድን ሶስተኛ አግቢው፣ አንቺ ታገባሽ ሰኢድን እታረቃለሁ ብላ እንግዲህ ቃሏን ሰጥታለች። የሰው ልጅ አይሞት ቃሉን አያጥፍም። ያው ነገር ግን በፊትም አግባ ስትል ኖራ ነበር። በኋላ ያው ሰውነንና ነፍስያዋን አላሸንፍ ብላ ነው እንጂ ውዶችዬ። እና እንደዛ እያለች እያለ ሰሙም እኔማ አላገባም ወንድሜ ምርጥ ወንድሜ ነው እያለች ታቀርብ ነበር። እንደዛ ታድርገኝ በኋላ ሱምያ ምን ተሰምቷት ነው እንግዲህ ሰሙ ዩቱብን የጠረጠረችው ምክንያት ምን ተሰምቶሽ ነው? ነገር ግን ላንቺ የዋለችልሽ ውለታ በጣም ከባድ ነው። እውነት ለመናገር በሷ ነው አይደለ? እሷን ተማምነሽ እነ ቡኒ ጋ ሀዩ ጋ ሂደሽ አስረሽ እንደዛ ያደረግሽው እንግዲህ ከሰሙ ጋር ተባብላችሁ ነው። መቼም የሰው ልጅ መቼም የሰውን ገለታ አይመልሰውም እና መቼም አትመልሹም እሷን የሰሙን ማለት ነው። እዛ ደረጃ ያደረሰችሽ እሷ ናት ብዬ አስባለሁ። እና ደግሞ ሲቀጥል ምን መሰላችሁ እንግዲህ ቃልሽን ሰተሻል። ሰኢድን ታገባሽው እኔ ታረቃለሁኝ ሀዩን አቃጥልልኝ ብለሽ ቃልሽን ሰተሻል ለሰሙ ማለት ነው። ተሰጠሽ በኋላ አሁን ምን አግኝቶሽ ምን ብለሽ ነው እንግዲህ ሰሞን የምትጠራጠሪያት የተጠራጠርሻት ማለት ነው። እንግዲህ ሱምያ ተጠራጠረችኝ፣ ስልክ እያነሳችልኝ አይደለም፣ እኔ እሷ እንዳሰበችው አይደለም፣ እኔ ምንም ነገር የለብኝም፣ ሰኢድም ምርጥ ወንድሜ፣ ሱምያም ምርጥ እህቴ ናት እያለች እንግዲህ ትገኛለች። ያው ቢሆንም ግን እውነት ለመናገር ሰሙ ዩቱብ ሰኢድን ሶስተኛ ሚስት ብታገባ ማለት ነው ቢያገባት ለሁለተኛም ለአንደኛም የምትገባ ቆንጆ ናት። ምክንያቱም ረጋ ያለች ሰከን ያለች ናት ሰሙ ዩቱብ ማለት ነው። የማያውቃት የለም። በቃ እርጋታዋ፣ አነጋገሯ፣ ሁሉ ነገሯ በቃ ትገባለች ማለት ነው። ለሰኢድም ትገባለች። ሱምያ እንደዚህ በቃ በጎንሽ ቁማ በቃ አንቺ ትብሽ ተባብላችሁ የምትኖሩት ሰሙ ዩቱብ ጋር ይመስለኛል ማለት ነው። ሀዩን ታያትና እንደኔ ሰው ብትደረብም ላንቺ ትከፋሽ አይመስለኝም ለማለት ያክል ነው። ምክንያቱም አንዳንድ ልጆች ታስታውሱ ከሆነ ኩዌት እየሰራች እያለ እንደውም ሰኢድን ፕራንክ አርጋ ነበረ ሰሙ ዩቱብ። እንግዲህ ሰኢድ ሁለተኛ ሚስት ላገባው ፈልጌያለሁኝ ትፈቅጃለሽ ወይ እያለች ድሮ ጀምራ እንትን እያሽኮበኮበች ነበር። እንግዲህ እውነትም ተሆነ ምንም ማድረግ አይቻልም። እንግዲህ በእኛ ስለሚፈቀድ በእስልምና ይፈቀዳል። የሰው ልጅ አቅሙ ተፈቀደ ተቻለ ማለት ነው። 3ም 4ም ማስተዳደር ተቻለ ይፈቀድለታል ማለት ነው። ውድ ተመልካቾቼ እንግዲህ ሱምያ ጀግናዋ ምን ሆነሽ ነው እላለሁኝ። እና ደግሞ ይሄ ጥርጣሬ ታለብሽ ማንኛውንም ሴት ሰኢድ ጋር የተደበለቀውን ላንቺ የተባበረሽን ሁሉ ይሄማ አላመንሽም ማለት ነው። ሆድሽን ሰፋ አድርገሽ ቢያገባም ባያገባትም ብለሽ አምነሽ መቀበል ነበረብሽ።
ምክንያቱም የሌለባትን ልብ ትሰጫታለሽ ማለት ነው። አሁን ስሙ ባይኖርባት ራሱ እንዴ ተጠረጠረችኝማ እኔም ማድረግ አለብኝ እኔም አደርገዋለሁ የምትል ይመስለኛል። ማንኛውም ሰው ይሄንን ወንድም ሆነ ሴት የሌለበትን ትዝ ማስባል ልብ መስጠት ነው ማለት ነው። አሁን እቺ እንግዲህ ትዝ ላይላት ይችላል። እሷን በብዙ ነገር ተባብራሻለች። ሀዩ በረኪናና ቡኒን አስራ እስተ መደብደብ ድረስ የደረሽው በእሷ ነው። እሷ ጋር ባትሆኒ ብቻሽን ሂጄ አስራለሁ አግታለሁ ብትይ ትታገቻለሽ እንጂ ብቻሽን አንድ ሰው ያው አንድ ነው ማለት ነው። ስለዚህ እሷን መጠርጠር የለብሽም። ከሆነም አቤት ብለሽ አሜን ብለሽ መቀበል ነው። ራስሽ እሱ ጋር ሰኢድን ታገባሽ እኔ ይታረቃለሁ ብለሽ ቃልሽን ሰጥተሻል። ለሰማይቱ የውሸት ነበር እንደዛ ያልሻት ማለት ነው። አታገባውም ብለሽ እንትን ብለሽ ነበር ማለት ነው። እና ያው ነው እሷን ለመገመት ያክል መሰለኝ እንደዛ ያልሽው። አንቺ ሰኢድን ብታገቢ እኔ ሰኢድ ጋር እታረቃለሁ ብለሽ ቃልሽን የሰጠሽው ጥያቄ ያቀረብሽላት ለስሙ የምትለውን ምን ያክል ቦታ እንዳላት ለሰኢድ ለመገመት መሰለኝ እንደዛ ያልሽው። ግን ይሁንና እንግዲህ ምንም ማድረግ አይቻልም። እንግዲህ ሰሞዬም ሰኢድ ጋር በቃ ለማግባት ዝግጁም ሆና እንደሆነ ተገብታም ከሆነ ከዚህም በፊት አግብተዋት ከሆነ ማለት ነው ያው ምንም በቃ እውነት ለመናገር ሰሞት ይገባታል፣ በጣም ይገባታል። ለምን ትዕግስት አላት፣ ከሰው ጋር መተዳደር ትችላለች፣ እርጋታ አላት፣ ቆንጅዬ ናት እና ላንቺም አትከፋሽም፣ ለልጆችሽም ትከፋ አይመስለኝም። ሰሞዬ ማለት ነው ዝምተኛ ናት፣ አቅል ያላት ልጅ ናት። እንደ ሀዩ በረኪና ልሙት፣ ልሄድ፣ ልጠጣ፣ ልፈታ፣ ልሰቀል ብላ የምትረብሽ አይመስለኝም። ዞሮ እሷንም ባያገባ እሱ ልቡ ተተሰቀለ፣ ልቡ አገባለሁ ብሎ ተተነሳሳ ምንም አትመልሹም። እውነት ለመናገር ማለት ነው የምትመልሽው ነገር የለም። ግን አንቺ ያልሽውን እስኪ በቃ እኔ ያልኩትን ልዳርክ ብለሽ በታማኝነት አንቺ ብትድሪው ይሻለዋል ማለት ነው። ለምን አይመለስልሽም? አሁን ሀዩን ራሱ ቢፈታት ማለት ነው አይመለስም። ምክንያቱም መጀመሪያውኑ አስረድቶሻል። 2 3 እስከ 4 ድረስ የማግባት ፍላጎት አለኝ፣ 4 እሞላለሁ ብሎ እንግዲህ ቃሉንም ሰጥቷል። ሰኢድ እውነት ለመናገር ቀድርታለሁ፣ አቅምታለ፣ ይቻላል፣ ይፈቀዳል። ዋናው እሱ ማስተዳደሩ ሁሉንም በትክክል አድርጎ ማሳደሩ ነው እንጂ ይፈቀድለታል ማለት ነው። እና እንደዛ ነው እላቸዋለሁ ውድ ተመልካቾቼ። የዛሬው ቪዲዮ እንግዲህ እኔ እንደኔ በጣም ነው ደስ የሚለኝ። ሰሞን በጣም በቃ ወዳታለሁ፣ ምርጥ እህቴ ናት። ምክንያቱም በቃ አነጋገሯ፣ ሁሉ ነገሯ፣ እርጋታዋ በቃ ትገባዋለች ማለት ነው። ሰኢድም እንዲህ እርግት ያለ ነው፣ ትክክል ነው። አዩ ግን እንኳን 2ኛ ሚስት 3ኛ ሚስት ለአንደኛም ታስፈራለች። ምክንያቱም እንግዲህ ሰኢድንም አይታችኋል ቪዲዮውን። አንቺ ምንድን ነው ተመልካች በውስጥም እየጨቀጨቀኝ ነው ያለው። ሀዩ እስካሁን ድረስ አልወለደችልህ፣ የምትጠቀመው ነገር አለ፣ የመውለድ መከላከያ እየተጠቀመች ነው፣ እየበላች እየጠጣች ብር በአካውንቷ እያስገባላት። ለምንድን ነው እማትወፍረው? ሀዩ ሚስጥሩ ምንድን ነው? ሰኢድ ተሸውደሃል እያሉ እንግዲህ ብዙ ስሞታ ያቀረቡልኝ ሰዎች አሉ ብሎ ሰኢድ እንግዲህ ለሰው ብሎ ጠይቋታል ማለት ነው። አቅርቦ እንግዲህ ጥያቄ ጠይቋታል። አዩ እንግዲህ ምላሿንም ምን ብላለች መሰላችሁ? እኔ ያው ማንኛውም ሰው ብር ይወዳል፣ እኔም እወዳለሁኝ። አሁንም ቅድምም ወደኋላም ወደፊትም ሀዩ በቃ ተብር በቀር ምንም በቃ ቅንጭላቷ የሚቀረጥ ነገር የለም። እውነት ለመናገር ሁል ጊዜ የምትለው ገንዘብ በአካውንት የታለ አንተ እንኳ ብትሞት እዋረሳለሁ ነው የምትለው እንዴ። የሰኢድን መቆም በፍጹም አታስብም ማለት ነው። ልጅቷ ምን እንደሆነች አላውቅም።
እንዴት ነው ብሎ ጥያቄ ስጠይቃት እንግዲህ ካሜራ ደቅኖ ነው እየጠየቃት ያለው። አዩ ማትወልድልህ እስካሁን ድረስ መርፌ እየተወጋች ወይንም ደግሞ የመውለድ መቆጣጠሪያ እየተጠቀመች ነው። ሰኢድ ለምንድን ነው አንተ ሞኝ ሆንከው? ለምን ነብስ አታውቅም? ሀዩ እየሸወደችሽ ነው ያለችው። እስካሁን ድረስ ትወልድ ነበር እንዴት ብለው እኛድና በተመልካች ፊት የምጠይቅሽን ጥያቄ በትክክል መልሺ አለ ሰኢድ። እንግዲህ ሰኢድም እንደምታውስ ሲጠይቃት ምን አለች? እኔ ምንም የምጠቀመው ነገር የለም፣ ታላመንክ ያንተ ጓደኛ ሆኑት ዶክተሮች ጋር ውሰደኝና አስመርምረኝ። ይቺ ልጅ መከላከያ ትጠቀማለች ወይንስ አትጠቀምም? ችግሩ ምንድን ነው? በልና ማስመርመር ትችላለህ አለች። እንግዲህ ካዩ እውነት ለመናገር ብትጠቀም ይህንን ቃል ትሰጥ አይመስለኝም፣ እየተደበቀች ብትጠቀም። ምክንያቱም ተሰኢድ መራቅ ስለማትፈልግ እንድትወልድ ፈቃደኛ ነው የምትሆነው። እውነት ለመናገር ትጠቀም አይመስለኝም። ለምን ሰኢድን ለራሷ ብቻና ብቻ ለማድረግ ነው ጥረቷ ሀዩ ማለት ነው። ግን እንግዲህ ልጅ እኮ ተፈጣሪ ነው እንጂ የሰው ልጅ አድርጎል ብሎ አይሰራውም ማለት ነው። እና እንግዲህ እንደዛ ብላ ሀዩ ምላሽ ሰጥታለች ማለት ነው። እንዲህ ደግሞ መለስ ስንል ሰሞ ዩቱብ ስሞታ አቀረበች። ሱምያ እያመንኳት እንደ እናቴ ልጅ አምናት ብዙ ሚስጥሮች አውርተን ብዙ ሚስጥር ሰርተን እኔን ጠርጥራኝ ለሰኢድ ታግዣለሽ እና አንቺማ እጠራጠርሻለሁ ብላ ስልክ ስደውልላት ማታነሳም እኔን ጠረጠረችኝ ሱምያ እያለች እንግዲህ ስሞት አቀረበች ማለት ነው ለሱምያ። ሱምያም እንግዲህ ምንም ማድረግ አይቻልም፣ ሰኢድን የተጠጋ ሁሉ አንቺን የተጠጋ ሁሉ እንግዲህ ሰኢድን ይወስዱብኛል እያልሽ ነፍስያሽን አታስጨናንቂ ማለት ነው። እያወቅሽ እንግዲህ በአንዴ ሁለቱን ሶስቱን እንትን ይበልና ያግባና አንቺም ቀልብሽ ያርፋል ማለት ነው። ታውን በኋላ እንዴ አንቺ እኮ አንደኛ ሚስት ስለሆንሽ ችግር የለውም። ሀዩ እንዴት ትሆናለች? አንቺ እንደዚህ ይሆንሽ ሀዩ ምን ያክል ይሰማታል ማለት ነው። ምክንያቱም አንቺ እንኳ 10 ዓመት አብረሽ ኖረሻል፣ ፍቅራችሁን አጣጥማችኋል። ያው በእርግጥ ፍቅር አያረጅም፣ ልጅ ወልደሻል። በደረጃ በስነ ስርዓት መሆኑ ላይ ቀር በፍቅር በደስታ ብታረጉት ደስ ይላል ማለት ነው። ምክንያቱም ተመለስ ብትዩ አይመለስም፣ ልቡ ስለተሰቀለ 4ኛ እሞላለሁ ብሎ ስላለ ማለት ነው። እንግዲህ ዙሮ ዙሮ ማድረጉ አይቀርም ማለት ነው። ምንም ማድረግ አይቻልም። እንድኔ እንግዲህ ስሞዬን በአንድ ያርግና 3ኛ ይደርብና ማለት ነው። ሰሙ እንኳ ትችልበታለች። አንቺ ጋር ተመሳስላ ደስተኛ አንቺ ጋር ለመሆን ትችልበታለች። አንደኛ በሰል ያለች ናት ታሀዩ ማለት ነው። ሁለተኛ ደግሞ እርጋታ አላት እና አሪፍ ነው እላችኋለሁ። እንግዲህ ምንም ማድረግ አይቻልም። አንቺም ተለለሽበት። እንግዲህ ሱምያዬ እኔ እንቺ እንዳሰብሽው አይደለም። እኔ ምንም ነገር የለብኝም ከሰኢድ ጋር። እንግዲህ ንጹህ ወንድሜ ነው፣ ንጹህ እህቴ ነሽ ብለን ተማምነን ነው ይሄን ሁሉ እንግዲህ የተጓዝ ነው። ግን አንቺ እንዴት ትጠረጥርኛለሽ ብላ እንግዲህ ሰሞ አቀረበች ማለት ነው። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም። እስኪ ገደፍ አድርጉኝ፣ እስኪ አበረታቱኝ። እንዴ እኔ እህታችሁ አይደለሁ እንዴ? እስኪ ገደፍ አድርጉኝ እኔ ውዶች እና ውዶችዬ እንግዲህ ይሄን ይመስላል እላችኋለሁኝ። እንደኔ እንግዲህ ሱምያ ብዙ በቃ በሷ የተነሳ በሱምያ የተነሳ እንግዲህ ብዙ ከባለቤቶቻቸው ጋር እየተነካኩ እየተጣሉ እየተለያዩ እየወጡ ነው ያሉት። እንግዲህ ይህም ሁሉንም ሸይጣንን ወዳው ግድ አድርገሽ ሰኢድ ጋር ብትታረቂና ልጆቹንም ብታሳይው
አንቺም እሴድ ጋር እንግዲህ ኑሯችሁን እንደ ድሯችሁ ብትመለሱ ማለት ነው በጣም ደስ ይላል። እንግዲህ ሰኢድም ተስፋ ቆረቁ። እባክሽ ሱመያ እዚህ ነይ ስትይኝ እዚህ ሄዳለሁ፣ እዚህ ነው ስትይኝ እኔ ቶሎ በመናገርሽ ነው እንጂ ዱባይም ሄጃለሁ ብትለይ ዱባይም ተከትዬ ልሄድ ነበር። እባክሽ ሱመያ ጀሚላ ልጄ አኗር ጋር እንደወሰዳት ባባ ባባ ብላ አለች። ትልቋ ልጅ እንደዚህ ያለች፣ ትንሿ ልጅ እንግዲህ በ2 ወሯ ነው ተነጥያት እስካሁን የደረስኩት። ትንሿ ልጅ ምን ያክል እንግዲህ ያገኘችውን ሁሉ ባባ እያለች ነው የምትኖረው። እንደው ለልጆችሽም እሰቢ እባክሽን እባክሽን እያለ እንግዲህ ሰኢድ አንቺ ያልሽው ሁሉ እውነት አይደለም እባክሽ እያለ ሰኢድ እንግዲህ ሱመያን እየለመነ ይገኛል ማለት ነው። ሱመያ ጀግናዋ፣ ኧረ ወይት አባቱ እሱ ልቤን ሰብሮታል። ልጆቼን ታለ እማሳየው የተደበቀ ሚስጥር አለና ያንን ታላወጣ አላሳየውም እያለች ነው እንግዲህ ሱመያ እየሮጠች ያለችው ማለት ነው። እውነት ለመናገር በማግባቱ ብቻ አይደለም ሀዩን ስላገባብኝ ብቻ አይደለም ብላለች። ነገር ግን የተደበቀ ሚስጥር ስላለ ወንድ ልጅ ወልዶ አምኔው ከምንም በላይ እሱን አምኔው እንደዚህ ያደርጋል ብዬ አላስብም። ከሴቶች ጋር ድራማት የሰራ ምን ሲል እኔ ምንም አልጠረጥርም። እሱ ግን የጀሚላ ተከታይ ጓደኛ ወንድ ልጅ ወልዶ ደብቆኛል፣ ይሄንን እውነቱን ታልተናገረ አልናገርም እያለች ነው፣ አልታረቅም እያለች ነው ሱመያ። እንግዲህ ይህንን ታልተናገረ እንግዲህ አይሆንም እያለች ትገኛለች። ሰኢድም ደግሞ እና እንግዲህ እሷም እንደዚህ እያለች ቅሬታዋን ታቀርባለች። በተረፈ አሰላሙ አለይኩም ወራህመቱላሂ ወበረካቱ።